ሞት ይሻላል በቃ ብላችሁ በራሳችሁ ላይ የወሰናችሁ ራሳችሁን ለማጥፋት እያሰባችሁ ያላችሁ እህቶቼ ወንድሞቼ እናንተ በእግዚአብሔር ዘንድ እንደ መልካም እርሻ እግዚአብሔር የሚፈልጋችሁ የሚመርጣችሁ በኃጢአታችሁ ላይ ቀድማችሁ የፈረዳችሁ እግዚአብሔር በክርስቶስ ኢየሱስ እየጠራችሁ ያላችሁ ሰዎች መሆናችሁን አትርሱ። እውነት ነው ምላችሁ በእውነት ነግራችኋለሁ። ይሄ እግዚአብሔር እየጠራችሁ እንዳለ ምልክት ይሆንላችሁ። በራሳችሁ ላይ ፈርዳችኋል። አሁን ግን እርሱ ስለ እናንተ ዋጋ ከፍሏልና ሞት አይገባችሁም። ራሳችሁ ላይ ልታደርጉ ያሰባችሁትን ማድረግ አቁሙና ስለ እናንተ የሞተ ስለ እናንተ የተሰቀለ ስለ እናንተ ዋጋ የከፈለ አለና እግዚአብሔር በላከው በክርስቶስ ኢየሱስ እመኑ። ከዚያ በኋላ ገና መኖርን ገና ሕይወትን ታውቃላችሁ። ሕይወትን ማጣጣም ሕይወት ምን እንደሆነ የሚገባችሁ ያኔ ነው። አሁን እየኖራችሁ አይደለም፣ እየኖራችሁ ስለመሰላችሁ ነው። ያንን ትላንት ያደረጋችሁትን ዛሬ የምታደርጉት ያ ነገ እንደምታደርጉት ማወቃችሁ ደግሞ አድክሟችኋል። የደከማችሁ በቃ ያላችሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና በእርሱ እርፍ በሉ፣ ሁሉን በእርሱ ላይ ጣሉት።